ዛሬ ማሳያችሁ ከኤክስክሉዘር V8 ሳተላይት ፋይንደር እና ከጂቲ ሚዲያ V8 ሳተላይት ፋይንደር የተሻለ ፈጣኑ የትኛው ነው የሚለውን ነው ማሳያችሁ። ስለዚህ ከሁለቱ የተሻለ ሳተላይት ፋይንደር የትኛው ነው የሚለው ነው ማሳያችሁ ማለት ነው። ስለዚህ እንደምታዩት ኤክስክሉዘሩ በትንሽ ወደ ሳተላይቱ ስንቀርብ የሚያሳየን ሎክ ከማድረጉ በፊት የሚመጣውን ፍሪኩዌንሲ ወይም ደግሞ ኳሊቲ ያሳየናል ማለት ነው። እዛ አካባቢ መድረሳችን የምንሰራ ሳተላይት አካባቢ መድረሳችን የሚያሳይ በትንሽ ኳሊቲ 26 እያለ 35 እያለ እየጨመረ የሚመጣ ቁጥር ያሳየናል። ስለዚህ ኳሊቲ ዲቴክት የማድረጉ በትንሽ ኳሊቲ መስራቱ ወይም ደግሞ ትንሽ ኳሊቲ ያለውን ሳተላይት ስንቀርበው የሚያሳየን ምልክት የሚያሳየን ኤክስክሉዘሩ V8 ነው ማለት ነው። ስለዚህ ለአጠቃቀም ምቹና አሪፉ ለሁሉም ቴክኒሻኖች ቶሎ ቶሎ ሰርተን እንጨርስ የሚያረገን ኤክስክሉዘሩ V8 ነው። ስለዚህ 3952 እያለ እየጨመረ ነው። ሎክ ሲያደርግ ግን ያኛው ማሳየት ጀመረ ጂቲ ሚዲያው። ስለዚህ ጂቲ ሚዲያው ከኤክስክሉዘሩ አንጻር ሲታይ ትንሽ ደከም ያለ ነው። በተጨማሪም ኤክስክሉዘሩ ሳተላይት ከሳተላይት ዲሽ በተጨማሪ ካሜራ መስራት ይችላል። ሪሞት የራሱ አለው። ብዙ ነገር አድቫንስድ ነው። በፀሐይ የሚታየን የኳሊቲ ኢንዲኬተር አለው። ስለዚህ በሁሉም አይነት መልኩ ኮምፓስ አለው። በሁሉም አይነት መልኩ ኤክስክሉዘር V8 የበለጠ ነው ማለት ነው። ስለዚህ ይሄንን ሳተላይት ፋይንደር ከማንኛውም የዲሽ መስጫ ሱቆች ላይ ጠይቃችሁ መግዛት ትችላላችሁ። የተሻለ ኳሊቲ እናመጣለን። ኤክስክሉዘር V8 ነው። እሱን መርጣችሁ ግዙ። እናመሰግናለን።